በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ያያለው የሎል እግዚአብሔር ሰዎች እንደምንሰነበታችሁ አሜን። እግዚአብሔር ይመስገን እኔ ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ በዘተረፈ ይበርልኝ። ውድ ቤተሰቦቼ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አጠር ያለች መንፈሳዊ ትምህርት ይዤላችሁ ቀርቤያለሁ። የንስሐ መንገዶች በቅዱስ ዮሐንስ አፈወርቅ። 5 የንስሐ መንገዶች አሉ። የተለያዩ ቢሆኑም ቅሉ ሁሉም የሚያደርሱት ግን ርስተ መንግስተ ሰማያት ነው። እነርሱ ምን ምን ናቸው ያልከኝ እንደሆነ እንደ ብዬ መለስልሃለሁ። አንደኛ የመጀመሪያው መንገድ የራስን ኃጢአት ማመን መጥላትና ማወገዝ ነው። ይኸውም ልዑል ቃል ኢሳይያስ እንድትጸድቅ መጀመሪያ ኃጢአትህን ተናገር እንዳለው ኢሳይያስ ምዕራፍ 43 ከቁጥር 26 ክቡር ዳዊት በደልን አሸነፈውም ለእግዚአብሔር መተላለፌን እናገራለሁ አለው፣ አንተም የልቤን ኃጢአት ተውልኝ ብሎ እንደተናገረ መዝሙር 31 ከቁጥር 5። ስለዚህ አንተም ስለ ሰራኸው ኃጢአት ራስህን ውቀሰው፣ በዚህ እግዚአብሔር ይቅር እንዲልህ ታደርገዋለህና። ይህ ብቻ ሳይሆን ስለ ኃጢአቱ ራሱን የሚወቅስና ኃጢአቱን የሚኮንን ሰው በተመሳሳይ ኃጢአት በቀላሉ አይወርቅምና። ስለዚህ በጌታ የፍርድ ዙፋን የሚወቅስህ እንዳይኖር ዛሬ እውነተኛ ወቃሽ በሆነው ሕሊናህና አንቅተህ በራስህ ላይ ወቃሽና ከሳሽ አድርገህ ሹመው። ይህንን አንዱና ደገኛው መንገድ ነው። ሁለተኛ የንስሐ መንገድ ደግሞ የወገኖቻችንን በደል ይቅር ማለትና በበደሉህ ላይ ቅሬታንና ቂም አለመያዝ ነው። እንዲህ ስናደርግ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተንም ደግሞ ይቅር ይላችኋል እንዲል እኛ በጌታችን ላይ ያደረግነውን በደል ይቅር እንባላለንና። ማቴዎስ ምዕራፍ 6 ከቁጥር 14። ሶስተኛ የንስሐ መንገድ መንበር ጸባዖት የደረሰ በትጋትና በጥልቅ ስሜት የሚደረግ ከልብ የሚመነጭ ጸሎት ነው። ጨካኙ ዳኛ እንዲፈርድላት ያደረገችው ያቺ መበለት እንዴት እንዲፈርድላት እንዳደረገችው አታያትም? ሉቃስ ምዕራፍ 18 ከቁጥር 3። አንተ ግን ርኅሩህና መሐሪ የሆን ጌታ ነው ያለ። እሷ በጠላቶቿ ላይ እንዲፈርድላት ነው የጠየቀችው። አንተ ግን የምትጠይቀውን ስለ ራስህ ድህነት ነው። አራተኛ መንገድ አለ፣ እርሱም ምጽዋት ነው። ይህም እጅግ በጣም ታላቅ የሆነ ኃጢአትን የሚያስተስር ኃይል አለውና። ናቡከደነጾር ኃጢአትን ንቀ ጥቅስን አድርጎ ወደ ክህደት ሁሉ በገባ ጊዜ እንዲህ ብሎታልና፣ ንጉሥ ሆይ ምስክሬ ደስ ያሰኘ ኃጢአትህንም ለጽድቅ በበደልህ ለድሃዎች በመመጽወት አስቀር። ዲያቆን 33 ከቁጥር ዳንኤል ምዕራፍ 3 ከቁጥር 27። ይህንንም ቸርነትና የሰውን መውደድንስ ምንስ ያስተካክለዋል? እንዴትስ ያልከኝ እንደሆነ ስፍር ቁጥር የሌለው ኃጢአትን ከራስ በኋላ ከዚህ ሁሉ በደልና እንደ እነርሱ ለሆኑ ወገኖች ርኅራኄ ሲያደርግልህ ከተገዳደረውና ከተጣላው አምላክህ ጋራ መታረቅ እንደምትችል ቃል ገብቶልሃልና። አምስተኛው መንገድ እንዲሁ ትህትናን፣ ራስህን ማዋረድ ኃጢአትን ያደክማል። ይህንንም ቀራጩ ያረጋግጠልሃልና ዓይኖቹ ወደ ሰማይ ለማንሳትስ እንኳ እስኪፈራ ድረስ በታላቅ ትህትና ራሱን ባዶ ባደረገ ጊዜ ጽድቅ ሆኖ ሄደ ተብሏልና።
የሉቃስ ወንጌል ምዕራፍ 18 ከቁጥር 13 ይህም ምን ምግባር ቢሆንም እንኳ በደልን ከመናገር በቀር በጎ ምግባር አታስበው። ያንን ጊዜ እግዚአብሔር የበደልን እሾህ ያራግፋልሃልና። ስለዚህ እነዚህን መንገዶች ተመላለሱባቸው እንጂ ሰነፍ አትሆኑ። 5 የንስሐ መንገዶች በቅዱስ ዮሐንስ አፈወርቅ። ውድ የዩቱብ ተከታታይ ቤተሰቦቼ እስካሁን ስትከታተሉኝ የነበረው 5 የንስሐ መንገዶች የሚል በአባታችን በቅዱስ ዮሐንስ አፈወርቅ የተወሰደ ትምህርት ነው። ውድ ቤተሰቦቼ ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቀጣይ ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ በዝት ተረፍ ይበል። አሜን። ይቆያል።